እግዚአብሔር ይናገር ካፉ ይውጣ እንጂ ባንቺ ኑሮ ላይ እንዴት ነው ይሄንን የሚያክል ነገሮች የፈጠረ ያምላክ ይቃል? ፀሐይን የሚበልጡ ሌሎች እኮ ትልልቅ ፀሐዮች አሉ። አስፈላጊ ከሆነ ፀሐይ ተባረርና ሌላ ፀሐይ ይመጣል። አምላክ የማንም ፍጥረት በሱ እንዳይጓደድ ሁሉ መገኛው ያባትሽ ቃል ነው። ያ ቃል አንቺ እንድትሰሪበት አንቺ እንድትሰሪበት አንቺን ሊያገለግል ተልኮልሻል። ቃል ሲነገር ብዙ ሰው ለማንኛውም ቆይስ ከምንደበር ምናምን ብሎ ነው የሚመጣው አይደለም። እዚህ ቦታ የሚነገር ፈጣሪ ቃል ይሄ ፓርላማ ነው። ኢየሱስ የተገኘበት ፓርላማ ንቀል ያልነው የሚነቀልበት ይተከል ያልነው የተተከለበት ከባድ ፓርላማ ንግግሮቻችን የሚጸድቁበት ሲንገሌ እሱ ብቻ አይደለም። ስለ ቃሉ ሳስብ የሚገርማችሁ ፈጠረና ተወ አይደለም የሚለው ፈጠረና ተወ አይልም። በኃያል ቃሉ ፍጥረትን ደግፎ ይዟል። እንዴት ሰው ጭንቅላት ያለው ሰው ይሄ ጨረቃ ምን ሆኖ ነው የተንጠለጠለው ብሎ ካልጠየቀኝ በጣም ነው ማዝነው። እንዴት አትጠይቁም? ይሄን የሚያካክል ፀሐይ ይሄን የሚያካክል ኮከብ እንዴት አይወድቁብንም? መልሱልኝ ሳይንቲስቶች፣ እንዴት ነው የማይወድቁት? ይሄው ከአዳም ጀምሮ እነ መሬት ይዞራሉ፣ እነ ሜርኩሪ ይዞራሉ። ሹፌር አላቸው ወይ? የእግዚአብሔር ቃል ግን ሲናገር ምንድነው የሚለው? ቀኑ እንኳን በትእዛዝህ ይኖራል። ቆላስይስ 1:15 ፍጥረት በሱ ተጋጥሟል። አይገርምም? በእውነት ይሄው ከአዳም ጀምሮ መሬት ትዞራለች በአመት አንዴ። እግዚአብሔር ይመስገን። ለዚህ ነው በክረምት በጋ በልግ ጸደይ ምናምን የሚባሉት የሚመጡት። ይሄን ፕሮግራም ፕሮፌሰር ነው ያወጣው። አሁን ክረምት ነው፣ አሁን ጨለማ ነው፣ አሁን ፀሐይ ማን ያለው? ምን እንደሚል ታውቃላችሁ? የቆላስይስ ጻፊ ፍጥረት በጠቅላላ በእናንተ አባት ተገጣጥሟል። ዕብራውያን ጻፊ ሲናገር በኃያል ቃሉ ወይም በስልጣን ቃሉ ደግፎ ይዟል። ምሰሶ ሆኖ ያለው የእናንተ አባት ቃል። ባለፈው ጌሴም ጋዜጣ ላይ ይሁን መጽሔት ላይ ሳነብ ምን እንዳሉ ታውቃላችሁ? መሬት ዝሆን ነው የተሸከማት አሉ። ኢንዱይዝም የሚባሉት አያሳዝኑም? ዝሆን መሬት ላይ እንጂ መሬት ሲሸከም ይውስጥ የአይነት ዝሆኖች ጭንቅላት ለጭንቅላት ተጋጥመው መሬት እዚህ ላይ ነች። መሬት ደግሞ ኤሊ ላይ፣ ኤሊ ደግሞ እባብ ላይ። አስደናቂ ሰርከስ ብየዋለሁ። ሳይንስ ግን አረጋግጧል መሬት ስር ምንም እንደሌለ። ከጥበበኞች ሁሉ ሰውሮ ከሁሉ ለምናን ስለኛ ግን መሬትን የደገፈ ነገር ገብቶናል። ኃያል ቃል መሬትን የሚበላልጡ ትላልቅ ኮከቦች አሉ። ዛሬ ማታ እየመጡ ነው መፍትሄ አድርጉ ተብሎ ቢነገራችሁ የት ነው የምትገቡት? በሬዲዮ ፋኖቼ መሬትን የሚበልጥ አንድ ትሩትሪ የሚባል ኮከብ እየመጣ ነው። መፍትሄ ኬንያ ነው የምንሄደው፣ ኡጋንዳ ነው፣ ዚምባብዌ ነው፣ ነገሩኛ አሜሪካ ነው። የት ይገዳል? መሬትን ከበለጠ አገር አለኝ በሰማይ ምናምን ሁሉ አይደለም። ቀብር ስነ ስርዓት የለም። እያንዳንድ እድል የደረሰው ነው በዳር ቢጭ በሚለው ሃምበርገር ነው ምን ነው አይደል ወዳጆች? ግን የሚገርመኝ ፍጥረት በስነ ስርዓት እንዲዞር አይደለም። ቬነስም ስነ ስርዓቷን ይዛ ሜርኩሪም አይጋጩም እኮ ሃይ ነው በስነ ስርዓት ይዞራል። ስንት አመታቸው? ሰው የሚነዳው ታይታኒክ ራሱ መቼም አይሰምጥም ይሄ አደገኛ ነው አሉ ሳይንቲስቶቹ። ሲነዱት ወዲያው በረዶ ላይ ወጣ። ፍሬቻ እያሳየ ስንት ይጋጫል ሰው። አይሮፕላን ክራሽ የምናምን ክራሽ የሚሉን እንኳን እየተነዱ እነዚህ ፍጥረታት ማንም የማይነዳቸው እንደ ስነ ስርዓት ይዘው ዘላለም ይዞራሉ። የኔ አባት በቃሉ ደግፎ ይዟል። እሰይ ሃሌሉያ። ደግፎ ይዟል። ፍጥረት በሱ ተደግፏል። እያንዳንዳችሁ ስትጠኑ አይደል አናቶሚ የሚባለው 60% ውሃ አይደል? ሰው በሙሉ 60% በላይ ውሃ ነው። በእውነት ነው ማለት እኔ ወለጋ ነኝ፣ እኔ ተቆጫ፣ እኔ መሬ፣ እኔ ደሬ የሚለው በሙሉ ብራዘር ወተር ነው። በእውነት የደገፈ ቃል ስላለ ነው እንጂ ቋንቋ ከላይ ላይ ቢሰበሰብልህ በሳፋ አትቀደም። እሺ ብለህ ነው የምትቀረው። ስለዚህ እኮ ነው ሰው በሚመካበት እኛ ማንመካው። የሚመካ በደጋፊ ቃል ይመካ። ሃሌሉያ። ያቆመን ዘር አይደለም፣ ያቆመን ወገን አይደለም። እኛ ቤት ድጋፍ የሆነ የእግዚአብሔር ቃል ነው። ለዚህ ነው ይገፉናል አንወድቅም፣ ይገፉናል አንወድቅም፣ ይገፉናል ይብስብናል።
እግዚአብሔር የደገፈው በቃሉ የደገፈው ሰው መቼም አይወድቅ። ስለዚህ አጎቴን እግዚአብሔር አጎት አስነሳልኝ እትዬን ትራና አስነሳ። እኛ ማንንም አያስነሳልን፣ ቃል ይላክልን። ቃል ቤትሽ ካለ የዘመመው ጎጆሽ እንደገና ይቆማል። የዘመሙ ትዳሮች ይሰራሉ። የፈራረሱ ነገሮች እንደገና ጉልበት ያገኛሉ። የእግዚአብሔር ቃል ይደግፋል አይደል? በእውነት እኮ ነው። የሚገርም እኮ ነው በእውነት። እኔ ሃይድሮጂን ነው ምናምን የሚባል አየር አለ አይደለም? ሃይድሮጂን፣ ኦክሲጂን ታውቃላችሁ? እኛ ምን ተነፍሰው በሙሉ ኦክሲጂን። ዛሬ ጌታ የተመሰገነው በባዮሎጂ በኬሚስትሪ ነው መጣው። እግዚአብሔር ይባርከኝ። ሶስቴ ይሄ ሁላችንም የምንተነፍሰው ኦክሲጂን ክብደት አለው። ክብደት ስላለው ዝቅ ብሎ ሁላችንን እንተነፍሳለን። ሃይድሮጂን የሚባለው ደግሞ ከፍ ብሏል ቀለል ስለሚል፣ ሌሎቹም እንዲሁ በየተራ። እውነቴን እኮ ነው። አሁን ይሄንን ክብደት ሰጥቶ ለአየር ክብደት ሰጥቶ ስነ ስርዓት ያስያዘማን። አሁን እንደው ነገሩ ቢገለበጥ ሃይድሮጂን ትንሽ ክብደት ቢያገኝና ኦክሲጂን ቀለል ብላ ወደ ላይ ከፍ ብትል እንዴት ነው የምንተነፍሰው? ላይ ሄደት ስበን እንመጣለን ነው። የኔ አምላክ ግን ሃሌሉያ! እንዴት ይሄን እያየ አያምንም ሰው? እንዴት አንተ ኬሚስትሪ ተማሪ ሆነ ጌታን አትቀበልም? አንተ ነግሬሃለሁ ዛሬ ኤችቶ እየተማርክ ኤችቶ ማለት እኮ አንድ ሃይድሮጂን ሁለት ኦክሲጂን ነው ምናምን አይደለም እንዴ? እነዚህ ሲጋጩ የውሃ ጠብታ ተፈጠረ። ማን አጋጫቸው? እኔ። እግዚአብሔር እያጋጨ ለሰው ተስማሚ ያደርግ ዘንድ ተቀበል። የተማራችሁ ሰዎች ዛሬ ጌታ መቀበል አለባችሁ። በእውነት በእናት ምናምን አንልም። እናጨበጭብልሃለን፣ ቶሎ ትመጣላችሁ፣ ጌታን ትቀበላላችሁ። ደግሞ የተማራችሁትን ነው ዛሬ ጌታን ማስቀበላችሁ። yes understand no isn't it አይሰራ። ኢየሱስ ክርስቶስ ፍጥረትን ገጣጥሞ ይዟል። ልንገርህ፣ ኮከቦች ይወድቃሉ፣ መውደቃቸው አይቀርም። መቼ? እኛ እንሄዳለን። ይሄ ምድርና ሰማይን የደገፈ ቃል አንዴ ይሰበሰባል ማገሩ፣ ከዛ ማለታቸው አይቀርም። ምድር ትገጫጫለች አይደል? ሳይንቲስቶቹም ብሏል። አንዳንዱ ምን አለ? በትልቅ ትኩሳት ተቃጥላ ትጠፋ። አይ በረዶ ይቀልጥና ውሃ ይሸፈን። ብቻ መጥፋቷ ገብቷቸዋል። በኤኒ ሚንስ ገብቷቸዋል። ፍጥረትን ግን ስነ ስርዓት ብሎ ፀሐይን በስነ ስርዓት፣ ኮከቦች በስነ ስርዓት፣ ነገሮች በስነ ስርዓት እንዲሰማሩ ያደረገ ደጋፊ። እንግዲያው ለቅዱሳን ልንገራችሁ፣ እነዚህን የሚያካክሉ ነገር የደገፈ የእናንተና የኔ አምላክ ቃል ከሆነ እየተነገረን እንዴት ወድቃሉ? ለሰይጣን መልሳለኝ። ፀሐይን የደገፈ እኔን ይደግፋል። እኔ ከፀሐይ እበልጣለሁ። ምክንያቱም ኢየሱስ ለፀሐይ አልሞተ ለኔ እንጂ። ፀሐይ የኔ አገልጋይ እንድትሆን ተፈጥራልኛለች። አኮረፋችሁ? መዝሙር 107 ላይ ሲናገር እንዲላል፣ ቃሉን ላከ ፈወሳቸው። ፌደራል ላከ ነው የሚለው፣ ፖሊስ ላከ፣ ዶክተር ላከ፣ አገልጋይ ላከ ነው የሚለው። ምንም አይደለም የሚለው፣ ቃሉን ላከ ፈወሳቸው፣ ከመከራቸው አዳን። የብዙ ጴንጤ ችግር እግዚአብሔር ፓስተር እንትና አልመጣም፣ እጅ አልጫነብኝም፣ እንትናም አልጫነብኝም፣ በቃ እዚህ ቸርች አይጎበኙኝም። ያኛኝም ሰው ቃል ከመጣልን ለምን ቃሉን ኝም አድርጎ ወደ ቤቱ አይሄድም? እንትናም እጅ ጫነብን፣ እንትናም ጫነብን፣ እንትና ያልጫነብን አለ እንዴ? በዚህ ዘመን ያለን ቅዱሳን አፈር ብቻ ነው ያልተጫነብን፣ እሱም መጨረሻ ላይ ይጫነብናል። ሁሌ በመጫን አይደለም። ዛሬ ግን አንዳንዱ አሁን እዚህ ቁጭ ብሎ መጨረሻ ላይ ጌታ አደራህን ኩላ አሁን እየተሰበክ ለምን ኩላሊቱ አይቃጠላትም? እየተሰበክ ቀንበር ለምን አይሰበርም? የእግዚአብሔር ቃል ሕያው ነው የሚሰራም ነው፣ አፍ ካለው ሰይፍ ይልቅ። ሃሌሉያ! ከእንግዲህ ወዲያ ይሄ መጨረሻ ላይ ዳር ላይ ምናምን የለም። እየተሰበከ ሰዎች ይድናሉ። ሳይ ሲንገሌ የሮማዊ ጀነራል የእግዚአብሔርን ቃል የማያውቅ ሰውዬ እኮ ነው። መጣልህና ታውቃለህ፣ መጣልህና ኢየሱስ እኔ ቤት መጥተህ ብትጸልይልኝ የሆነ ሽባ ሰው አለ ምናምን ሲል ኢየሱስ ገርሞት ዳንኤል አያውቅ፣ ኢሳያስ አያውቅ፣ ትንቢት ምናምን አያውቅ፣ ምናምን ታምር አያውቅ፣ በቃ ጸልይልኛል። ኢየሱስ ደስ ብሎ ሊያገለግለው ሽው ሲልልህ ባራራራ ቆይ አለው። እኔ እኮ በስሬ ብዙ ባሪያዎች አሉኝ። ታንጋክ ስለው ወሬ ሰውየው ይሄንን የሚያደርገው ፈንጂ ያሳይችሁ አይደለም፣ ክላሽ ያሳይችሁ አይደለም፣ ቃል ምን እንዳሉ ታውቃላችሁ? ከስር
የሰማይ የምድር የነገስታት ንጉስ የጌቶች ጌታ ሆነ ቃል ብትናገር እቤቴ ያለው ቃል በሳሎን ሲገባ ሽባነት በጓሮ ይወጣል። ሃሌሉያ። ዛሬ በቅዱሳን ቤት የሚገባው የእግዚአብሔር ቃል ይሆናል። ያ ቃል ጓዳ ውስጥ አስተኝታችሁ የመጣችሁትን ሽባነት ይተረትረዋል። በትዳር ላይ ያለ፣ በኑሮ ላይ፣ በአገልግሎት ላይ ያለ፣ በመንፈሳዊ ጫናነት ውስጥ ያለ ሁሉ ዛሬ ከእግዚአብሔር ቃል የተነሳ ይዘላሉ። ቃሉን ላከ ከመከራቸው ቃል። ልክ ኢየሱስ በዛ ሰዓት ሲናገር እቤት ዘለለ ልጁ። የእግዚአብሔር ቃል በሳሎን ገባ፣ ሽባነት በጓሮ። የመጨረሻውን ደስ የሚለኝን ክፍል ሰብኬ ጨርሳለሁ። ጌታ ይባርከኝ፣ እናንተንም ይባርካችሁ። ጎናችሁ ላለው ቃል ይበቃል በሉት አንዴ። ሃሌሉያ። አንዳንዴ እንዲህ ብላችሁ አታውቁም? እንዲህ ኢየሱስ እንዲህ አላለም? ቃሌ ከሚያልፍ ሰማይና ምድር ቢያልፍ ይቀላል። አሁን እንደው አያርገውና ሰማይና ምድር ቢያልፉ የት አባታችን እንሄዳለን? ምን ማለት ነው? ቃል ያለው ሰው ዘሎ ቃሉ ላይ ጥርቅ ይበሉ ከፈለ። ኢየሱስ እኮ ስለ ሰማይ ስለ ምድር አረመ ይሄን ያህል እንኳን መታመኛ የሆኑ ነገሮች ቢጠፉና ቃል ካለ ጥርቅ ይበሉ ዘለቃል ላይ። ይህ ምን አይነት ድርቅ ነው? መቼም አይወድቅም እንዲህ ምናምን ሲባል እኛ ቃል አለና ንግርተኞች ነን። ንግርተኛ እኮ የጠንቋይ ቋንቋ አይደለም፣ የኛ ቤት ነው የተነገረብን። እግዚአብሔር የተናገረብን። ንግርት የሚለውን ከኛ ሰርቀው ነው። ንግርተኛ ነው እሱ ከተባለ እኮ የሆነ ነገር እንዲሳካለት ተደርጎ የተሰራበት ማለት ነው። የተኛ ቤት ተሰርቆ ነው። ንግርተኞች እኛ ነን። እግዚአብሔር የተናገረብን ሂዱ ያለ እግዚአብሔር እኮ ክላሽ ምናምን ፈንጂ አይደለም እኮ የሰጠው። በአፍህ ትነቅልና ታፈርስ ዘንድ ቃሌን ጨምሬያለሁ። ሰውዬው ደግሞ እኔ ትንሽ ነኝ ይሄ ትንሽ ነኝ አበል ዛሬ ምናምን አትበል፣ ቃሌ ነው የሚሰራው። አንዳንድ ቤት አናዱ ከጎኔ ጭስኛ ጭሱ ነው ይሸተኛል፣ ጣን ሰፈር ልቀይር ነው ይላል። አይጥ ቤቴ ውስጥ በስቷል። በጣም እኛ አገር እንድናንቀጠቅጥ የተጠራን ገና ላይጥ ነው እንዴ? እንነቅላለን ተራሮቹን ሁሉ። ይሄ ዘመን ደግሞ የጴንጤዎች ነው። በእውነት ቤተክርስቲያን የምትሰማበት አደባባይ ላይ ድምጻችን የሚወጣበት ዘመን ቢኖር ይሄ ዘመን ነው። ከእንግዲህ ወዲያ ጌሾ፣ ሰሊጥ፣ ቆስጣ፣ አሩስቶ ምናምን ሰላጣ ኤክስፖርት አናደርግም። ጴንጤ አገልጋዮች ኤክስፖርት ይሆናል። ኑግ ምናምን አይደለም። አሁን የተቀቡ የእግዚአብሔር ባሪያዎች በቃ ቅባት ቻራባ ሳራባ በእውነት አንዷ መጣችና አንዴ እኔ ጓደኛ አለ በእናቴው አንዳንድ ኪሎ ቡና ነው በሬ ላይ እንትን የሚሉት አለች። አንዳንድ ኪሎ እሱ ደግሞ ደስ የሚለኝ ጓደኛዬ ነው። ጸለይላትና ወቅጠሽ ጠጪው ይልሻል ጌታ። ከዛ ቦርቦር አንድ ይጥሉላታል። እሷም 6 ወር ጣሉልኝና በ6ኛው አቆሙ። መጣች ቅር አላት። ታውቃለህ ምን ቆመ እኮ ቡናው። ይኸውልህ አይደለም 1 ኪሎ ቡና ዝሆን ይጣሉ፣ ነብር ይጣሉ፣ ከፈለጉ አንበሳም ይጣሉ። ድግምት በእስራኤል ላይ አይስ የሚነቅል ቃል አለ፣ የሚያፈርስ ቃል አለ። ይኸውላችሁ ድግምት ጴንጤ ላይ ሰርቶ አያውቅም። ድግምት አይደለም የሰራብን፣ አፋችን የሰራብን። እኛው ላይ እንደ ሳይሆንልኝ ሳይልብኛ እላሱ ላይ የኛ ቃል እኮ ከባድ ነው። ቃሉን ነው የምንናገረው። ትነቅልና ታፈርስ ዘንድ ቃሌን ባፍ ውስጥ አኖሬያለሁ። ቃል ብቻ ተናገር። መዝሙር 29 ላይ የእግዚአብሔር ድምፅ ጫካውን ይገልጣል፣ የቃዴስን ምድረ በዳ ያናውጣል። አሜን ነው። ይኸውላችሁ እሱን ተናግሬ ይጨርሳለሁ። በደንብ ስሙ። ጫካ
ጫካውን ይገልጣል። ጫካ ማለት ምን ማለት መሰላችሁ? ፊታችሁ ጥቅጥቅ ነገ ስታስቡ ተነጎዳ ተስፋ የሚያስቆርጥ ጫካ። ቤት መከራዬ ፓስተር እንትና ከጸለየማ ባሰበት፣ ነብይ እንትና ተንብዮ ባሰበት። የኔ ጾም ጸሎት ሲዘማኩ ጥቅ ተነጎዳን አላሳያለ ጫካ የለም። እንዲህ ይላል ዳዊት ሲናገር የእግዚአብሔር ድምጽ ይምጣበት እንጂ ይገልጠዋል። ቆይ ስሙ። ሕያው ቃል የሚባለው መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? እንደ ጥጥ ይፈትለዋል ይላል። በእውነት አንቺ አቤት መከራዬ ብዛቱ በእንትን ሲዋገኝ በእንትን የምትየለም ሚያማአት የእግዚአብሔር ቃል ሲመጣ የእግዚአብሔር ድምጽ ሲወጣበት እንደ ጥጥ ሃሌሉያ አረ ሃሌሉያ ይፈትለዋል። ላንቺ ነው ጫካ፣ ላንቺ ነው ዛፍ፣ ላንቺ ነው እንጨት፣ ላንቺ ነው በጣም ጠንካራ የሆነው እንጂ ለአባትሽ ቃል እዛው ላይ ምን እንደሚል ልንገራችሁ። እዛው ላይ የእግዚአብሔር ድምጽ ዝግባውን ይቆርጣል፣ አይሰማም። ዝቅ ብሎ ደግሞ የሊባኖስን ዝግባ ግን ይቆራርጣል። ዝግባና ሊባኖስ ዝግባ ይለያያል። ዝግባ ማለት ባጭሩ የእንጨቶች አዳም ነው። አያታቸው ቅድመ አያታቸው አይሰማም። እንደ ዝግባ ነገርሽ ጠንካራ ወይኔ ጌታ ወይ ማይቆርጠዋል የሚባል ወፍራም ችግር እንደ ዝግባ የጠነከረ ፊትሽ ቢኖርም የአባትሽ ቃል ከወጣበት ይቆረጣል። የትዳር በይ ያጎትሽ በይ የኢትዮጵያ በላይ ድምጽ ይወጣ ነው፣ ይቆረጣል። የሊባኖስ ዝግባ ደግሞ ከዝግባ ይጠነክራል። ለምሳሌ መጽሐፍ ቅዱስ ሲነግር ዳዊት ተነሳ ከሊባኖስ እንትና ከሊባኖስ እንትና ሊባኖስ እስከ ዛሬ ድረስ በዝግባዋ ትኮራለች። አሁን ባንዲራዋን ብታዩ የሊባኖስ ምልክቱ ዝግባ ነው። አይገርምም? እኛ ሀገር አሁን ቡና ኢኮኖሚ ዋልታ እንደሚባለው እዛ ሀገር ዝግባ ኢኮኖሚ ዋልታ ነው። ልክ አይደለም? አልሰማውም በቀጥታ እንዲህ ነው ባልልም፣ ግን በዝግባቸው ኢኮኖሚያቸው ከፍተኛ ነው። የሊባኖስ ዝግባ ደግሞ ከዝግባዎች ሁሉ ጠንካራ ነው። የእግዚአብሔር ቃል ችግርሽ የበለጠ ጠንካራ ሆኖ ከሆነ የእግዚአብሔር ቃልም ይብስበታል እና ትልቁን ይቆርጠዋል አይደለም የሚለው ይቆራርጠዋል። እንደው ወፍራም ችግር ደስ ይለዋል እግዚአብሔር። መጽሐፍ ቅዱስ እንደውም እንዲህ የሚል አላነበባችሁ? ጠዋትና ማታ የሚታይ ከፍልስጤም ዋንኛ የነበረ ጎልያድ። እግርም ራሱ እግዚአብሔር አይደለ ቫይታሚን ኢ ሲ ደብሊው እየሰጠ ያሳደገው? እናቱ ማህፀን ውሃ ማድረግ አይችልም? ይችላል እግዚአብሔር። አንዳንድ ችግሮቻችሁን እኮ ያፋፋው ራሱ እግዚአብሔር ነው። ጠልተኝ ነው እንዴ? ምን ነው ምናምን? አይ ለዳዊቶች መገለጫ ነው። አልሰማችሁኝም? ምድር ላይ አንዳንድ መከራ አለ። አሁን ለምሳሌ ተመለስ ብትሉት የማይመለስ ችግር መጽሐፍ ቅዱስ እንዲህ የሚል የለም? እግዚአብሔር በምድር ላይ ረሃብን ጠራ፣ የእህልን ኃይል ሰበረ። ማን ነው የጠራው? የእህልን ኃይል የሰበረ ማን? በዛ ዘመን የነበሩ ክርስቲያን ደግሞ ወጋሁት ምናምን። ረሃቡ ደግሞ እኔ ምን አቅላችኋል? አገልግሎት ተልቄ ነው። ኧረ ወጋው ይመጣል እሱ። ለምንድን ነው ሲባል ዮሴፍ የሚባል ሰው በእግር ብረት ደክሟል። ረሃብ ካልመጣ ምድር ላይ ስለማይወጣ ቤተ ክርስቲያንን ይገልጣት ዘንድ የምድሪቱ መከራ ሆኗል። ዮሴፎች የሚወጡት በመጣው ትልልቅ መከራ ውስጥ ነው። ትልልቅ መከራ ዮሴፎችን ያወጣቸዋል። የጮኸ አንድ ሰው አሜን ይበል። ሃሌሉያ። ስለዚህ እኛ መከራ ሁሉ ወጋው ነቀልኩ አንልም። ደግሞ እንዴት ሊያወጣኝ ይሆን ነው የሚባለው። ፊኛውን እዚህ ብነፋ ትጨነቃላችሁ? ቤቱን ሊያስለቅቀን ነው ይባላል። አረባሊያ እንውጣ ይባላል። አሁን ፊኛ ስነፋ እስቲ የሚጨንቀው ፊኛ ብነፋለት እዚህ ቤቱን ሊያስለቅቀን ነው ብሎ የሚወጣ ለፊኛ ምን ነው ብትሉት ሊፈነዳ ነው። እስቲ በሉ አንዴ። መከራሽ ያበጣ ካለ ምን ሊል ነው? ጎልያድ እኮ ጠዋትና ማታ እያንዳንድሽ እደፋሻል ምናምን ሲል ጠጠር ያደረገ ጀነራል ሁሉ ዳዊት እየመጣቻ ከጫካ ሽው ያለች መጣችልኝ። ሰውየው ሙሉ በሙሉ ብረት ነው። እዚች ጋር ክፍት ነው። ሁለት ሶስት ያክፍ ፊሊንግ ዘ ብላንክ ስፔስ አልተማራችሁ? ጠጠር ሲደመር ኢየሱስ ክርስቶስ ፊሊንግ ዘ ብላንክ ስፔስ ወሰደችና ባዶ ቦታ ሙላ። ጎልያድን ወደፊት እኔ አላቅም፣ ግን አንድ ጓደኛዬ እንደነገረኝ ከኋላ እግዚአብሔር ነበር አለ። ጀርባውን ሰጥቷል።
ኢየሱስ ችግርሽ ወርካ ሲሆን የሊባኖስ ዝግባ ሲሆን አይፈራም። እንደውም ሊቆራርጠው ነው። ሊቆርጠው አይደለም ሊቆራርጠው ነው። ሃሌሉያ። ደግሞ የሚያምረው እኮ ትልቅ ችግር ሲፈወስ እንጂ ሚጢጥዬ ችግር ሁሌም እለዋለሁ ብብትሽ ውስጥ አንቁስል ኖራ እዛው ጸልየሽ እዛው ብትፈወሺ ምን ያደርጋል? ራስሽ ነሽ እዛው እዛው አለቀ እንዳለ ሰውነትሽ ግን ተበላሽቶ በስማም ጌታ ጌታ አስተላይሆን ተብጥስጥሮ ጌታ እያሉ ሙሉ በሙሉ ግን ሲያነጻ ይሄ ጉባኤ በሙሉ እውነትም የሷ ጌታ ባማቹ አፍ ሙሉ ክብሩ ዝናው ጌትነቱ አባትነቱ ፈዋሽነቱ ይነገርለታል። ስለዚህ የመከራ ትልቅነት እኛን አያሰጋንም። አሜን ነው። ጌታ ይባርከኝ። ሶስቴ በእውነት ደስ የሚል ሰባኪ አይደለም? በእውነት ጌታ ይመስገን። ሃሌሉያ። የቅናት መንፈስ ኢየሱስ ያድናል። እንደዚህ ነው። ቀጠለና እንዳለ ተቀለሽ ሰሪዮኖችን አንድ ቀንድ እንዳለው ጥጃ ምን ያደርጋቸዋል አለ? ያዘልላቸዋል። ሰሪዮን ማለት ተራራ ነው። በነገራችን ላይ ተራራ ነው። 3000 ሜትር ነው ከባህር ወለል በላይ። ከናንያን ምን ብለው ያምናሉ? እሱ ላይ አማልክት አለ። ኧረ በስመ አብ ማን ይጨብጣቸዋል ማን ይነካቸዋል ተብሎ የሚፈራ ተራራ ነው። መጽሐፍ ቅዱስ እንደምታውቀው የእግዚአብሔር ቃል ግን ሲመጣበት ወዲያውኑ ወደ ጥጃ 4 እግር ያወጣና መዝለል ይጀምራል። ያቸው ወይኔ ማን ይችላቸዋል የሚባሉትን በሙሉ አባታችሁ ድምጽ ካመጣ ወደ ጥጃ ናቡከደነጾር የሚባል ኮን ተራራው እኔ ተወክቻው ኮን ያሰራሁት ይሄን ታውን ይሄን ከተማ ምናምን ሲና ድምጽ መጣ። ቀይሬሃለሁ ተባለ። ወዴት? ወደ ጥጃ። 7 ዓመት ሳር በእውነት 7 ዓመት ሳር ሚኒስትሪ ሳይፈተን ነው የገባው። ግን 7 ዓመት ሳር በላ። 7ኛው ላይ ገባው። ከዛ ወጣልና እንዴት ነው አሁን ሲባል 7ኛ ቦታ ኦራራ አንደርስታንድ አይ ኖ ሂዝ ጋዳል ፕሬዝ ዘ ሎርድ አሜን በሉ እንጂ በእንግሊዘኛ እንጂ። ሃሌሉያ ኢየሱስ ጌታ ነው። ተመለሰ። አየ እንደ ፈርዖን የከበደ እንደ ናቡከደነጾር ትላልቅ እንኳን የሆነ በአባታችሁ ድምጽ እናንተ አንቱ ብላችሁ በቃ እንደሚያረጓችሁ ሁሉ እግዚአብሔር እስኪናገርባችሁ ጥጃ ይሆናል። አሜን ነው። ዘሩባቤል የሚባል የእግዚአብሔር ሰው ታስታውሳላችሁ? ትንቢት መጣበት። እግዚአብሔር ቤት ትሰራልኛለህ ታገለግላለህ ምናምን ሲል ዘርዬ ተነቃቅቶ ነው ሻን በራባስ ሰንተር እያለ ሄደል። ተራራው እንዲህ ፊቱ አይገጠርም። ዞር በል አንተ ተራራ እኔ ተልኬ ነው ሂድ ምናምን አይሉም። ተራራ እኔን ዘርዬ ሞኝ አይደለም። እኔ ብሆን ወጋው ምናምን ነበር። እኔ ዘርዬ ምን እንዳደረገ ታውቃለህ? እኔ ይሁን ወንድሜ እንደ ሌሎቹ ክርስቲያን እንዳልመስላል ነው ወጋው ነቀልኩ የለም አለ። እኔ ጋር ለፋዘር ነግረዋለሁ። ፋዘር ያናግራል። ኦኬ ሃሌሉያ። ዘርዬና አባባ አሉ። አባባ ይኸውልህ ላከኝ ቃል ነገርከኝ ልክ ነገረኝ ና አናግርልኛል። ከዛ እግዚአብሔር መጣ። ዘርዬም ከኋላው ነው። አሁን ተናገር። ከዛሬ ማታ ጀምሮ ከተራራዎቻችን ጋር እንጨቃጨቅም። ለሚናገረው ለእግዚአብሔር እንናገራለን። ተራራዎቻችንን እግዚአብሔር ያናግራቸዋል። እግዚአብሔር ተራራዬን አናገረው የኔ ጌታ ተራራዬ እንዲህ አለው አንተ ተራራ በልጄ በዘሩባቤል ፊት ምንድነህ አለው። ናደው ደለደለው የኔ ጌታ ተራራዬን። ይኸውላችሁ ስሙኝ። አንተ ተራራ በዘሩባቤል ፊት ምንድነህ ሲባል አርባ ተወክቻው አላለም። ወዲያው እግዚአብሔር ነው እንዴት እኔ ምናምን ይባላል። እኔ ደንደለን ይዳኔ ድምፁ ሁላ ከሳ ቀጠለ። ኢየሱስ ዛሬ ማታ እግዚአብሔር
በቤታችሁ ያለውን ተራራ ያናግራል። በትዳር ያለውን ያናግራል። በአገልግሎት ላይ ያለውን ያናግራል። ወደ ደልዳላ ሜዳነት ይመለሳሉ። እንቆማለን ሁላችንም። እግዚአብሔር ተራራዬን የኔ ጌታ እጆቻችሁን እስኪ ከፍ አድርጉና ሃሌሉያ እግዚአብሔር እግራችሁ ተሸምቅቆ አሟችሁ የመጣችሁ ሰዎች በሙሉ ጸልዩ። የእግዚአብሔር እሳት በሰዎች እግር ውስጥ ያልፋል። በናዝሬቱ በኢየሱስ ስም ፈውስ ይሁን አሁን፣ ፈውስ ይሁን አሁን፣ ፈውስ ይሁን አሁን፣ ፈውስ ይሁን አሁን። እግሩ ሲፈታ ይቻላል። አቀሳቅሱ በኢየሱስ ስም ተፈቱ። የተሸቀቀ እግሩ ሁላ ሲዘረጋ ነው ማለት ተፈወሱ በኢየሱስ ስም፣ ተፈወሱ በኢየሱስ ስም። ምልክት ያያችሁ እግዚአብሔር እግራችሁን የፈታችሁ ከፍ አድርጉት እጃችሁ ሊያው እግራችሁን የፈታችሁ ሰዎች ብዙ ሰዎች አላችሁ። ከፍ አድርጉት ወስወስ ሲያርጉ ለጌታ ክብር። ሃሌሉያ ሃሌሉያ። እጅ ለእጅ ተያዙ። እንደገና አንድ ሴት ክፉ መንፈስ ያደረባት ሴት ክፉ መንፈስ ያደረባት ሴት ያለው እጅ ለእጅ ተያዙ። ጸጥ ምልኝ ራሷን ያማታል። አልቅሽ አልቅሽ የሚላት ሴት ያለው ይጨንቃታል። ሂድ ጆለና አንድ እጅ ለእጅ ተያዙ። በኢየሱስ በኢየሱስ አንተ ወንድም የእብደት ድምፅ ውስጥ የሚሰማ እጅን ከፍ አድርግልኝ እጸልይልሃለሁ። ሌሎቻችሁ አንዴ ሰጥ በሉ። እጅን ከፍ አድርግ። አንተ ሰው ብቻ እጅን ከፍ አድርግ። የለብሽም የምትጨነቂ ሴት ፈቃደኛ ከሆንሽ እጅሽን ላይ እችላለሁ። ሌሎቻችሁ ጨፍሩና ጸልዩ። ሁሌ ነው ጠዋት ጠዋት ትነሻለሽ፣ መስታወት ታያለሽ፣ እየቀነሽ ነው ያለሽ። እግዚአብሔር አምላክ አጋንንት መርገም ነው ይለኛል። ምንም ነገር የለብሽም አንቺ ሴት ንጹህ ነሽ። ፈቃደኛ ከሆንሽ እጅሽን ልይ። የእግዚአብሔር እሳት ዛሬ ባንቺ ህይወት ሰላምና ረፍት አድርጓል። ሬፖሶ ክሮፎሼኒያ ላማቶሮሞሼ ካፓራዲያ አንድ ሌላ ወንድም አለ። ቶሎ ብለን ያዩዋችሁ ቶሎ ለእናንተ ጸልያለሁ። የትኛውም ይህንን ሰው ሊያስጨንቅና እግዚአብሔር አምላክ ሆይ መንፈሱን ሊገድል የወጣ በኢየሱስ ስም ከህይወቱ ላይ ተመታ ይሁን። በኢየሱስ ስም ከህይወቱ ላይ ተሰበረ ይሁን። የፈረሰ ይሁን። አንድ ወንድም አለ። ፈቃደኛ ከሆንክ ቶሎ ትመጣልኛለህ፣ ጸልይልሃለሁ። አንተ ሰው እርግጠኛ ሆነ ወደዚህ ብትመጣ የእግዚአብሔር እሳት ካንተ ላይ ይህንን መርገም ያነሳል። ወንድሜ ጸልይ። አንተ እግዚአብሔር እሳት ፈውሱን ያሳል። ጸልይ ወንድሜ ቶሎ ብለና። በጣም እበድ የሚል ሰው ድምፁን በልብ እየሰማ ያለ ወንድም አለ። የእብደት መንፈስ እግዚአብሔር ካንተ ላይ ይመታል። ራቶ ሾፖራ ሼር ማስተካከያ ከዚህ ሰው ላይ ሄድ ነው የመርገም ጉልበት ልቀቀው ላይ ሄድ ነው ዘመኑንና ዕድሜው ልትቀጭ ያለ የትኛው ክፉ መንፈስ እጅ ለእጅ ያዝ። ይሄ ሰው ጉባኤ ውስጥ ነው ያለው። ጸልይ እናንተ እዚህ ያላችሁ ጸልዩ። እጅ ለእጅ ያዝ። በናዝሬቱ በኢየሱስ ስም ይህን ሰው አሳብዳለሁ። አትግባ ይሄ ና ጸልይ። የእብደት መንፈስ ይህንን ሰው ሊያሳብድ ያለ የተደገመ የድግምት ኃይል እጅ ለእጅ ተያዙ። ግዴ ለማንዴ ጮዳና በኢየሱስ ስም የፈረሰ ይሁን፣ የፈረሰ ይሁን፣
ሕይወቱን ሁሉ የሚበላ የትኛውም የመርገም ጉልበት ይገለና ይዳው ጮላው ከዚህ ሰው ላይ ወዳ በኢየሱስ በአዛን በኢየሱስ ክርስቶስ ሁላችንም እንጸልይ። እግዚአብሔር መልካም፣ ኢየሱስ ያድናል። እግዚአብሔር መንፈስ እንደዚህ አይነት ነገር ያለው እግራቸውን ከሚያማቸው ሰዎች ሳይራመድ የመጣ ሰው አለ። አንድ እግሩ እንዲያንጠልጥሎ እያነከሰ የመጣ ሰው አለ። ወንድ ሰው የእግዚአብሔር መንፈስ በዚህ ሰዓት ፈቶታል። አንተ ወንድ ሰው እጅህን ከፍ አድርግልኝ፣ እግርን ሸምቅቆ እያነከስ የመጣ ሰው ነህ። አሁን በዚህ ሰዓት እግር መርገጥ ችሏል። የእግዚአብሔር ሰዓት ከእግር ላይ ፈውስ አድርጓል። እጅን ከፍ አድርግ። እንዲህ አይነት ሰው የእግዚአብሔር ሰዓት ከእግር ላይ እስራቶችን መጥቷል። ሃሌሉያ! እጅን ከፍ አድርግልኝ። ለአንተ ሰው ጸልያለሁ። ኢየሱስ ያድናል። በናዝሬቱ በኢየሱስ ክርስቶስ ስም የዚህ ሰው ፈውስ የጸና እንዲሆን በቤቱ ላይና በሱ ላይ የተሰራ ስራ ከዛሬ እስከ ዘላለም የፈረሰ እንዲሆን ጸልያለሁ። አወደስ ሃሌሉያ! በጌታ በኢየሱስ በናዝሬቱ በኢየሱስ ክርስቶስ ስም በዚህ ሰው ፊት የተሰራ መሳሪያ አሁን የፈረሰ ይሁን። እንደመጣበት ስላልተመለሰ አመሰግናለሁ። ስላፈረስከው ስለዚህ ድንቅ እግዚአብሔር አምላክ ሚስጥር አመሰግናለሁ። ኢየሱስ ሆይ ተባረክ። ሁላችንም የመጨረሻውን ጸሎት አብረን እንጸልይ። ልጆቻችሁን ከፍ አድርጉ። የጌታ መንፈስ ሆይ እናመሰግናለን። እስራቶችን ስለፈታ፣ አቤቱ በመርገም ያሉትን ነፃ ስለወጣ፣ የታመሙትን ስለዳሰስ በኢየሱስ ስም ይባረክ። ስም የተባረከ ይሁን በኢየሱስ ክርስቶስ ስም። እግዚአብሔር ሆይ እናመሰግናለን። ምናልባት ለመጀመሪያ ጊዜ የመጣሁት ወደዚህ ቦታ ቢጸለይልኝ የምትሉ አዳዲስ ሰዎች ካላችሁ ወደዚህ ቦታ ትመጣላችሁ። እግዚአብሔር አምላክ ለእናንተ መልካም ነገር ያደርጋል። እጃችሁ ቶሎ ጌታ ይባርካችሁ። ቶሎ በኋላ ነገ ምናምን ተነጎዳ የለም። እግዚአብሔር አምላክ ይባርካችሁ። እግዚአብሔር ድንቅ ያደርጋል። ፈጠን እያላችሁ በሩጫ የተቀመጣችሁ የምትከራከሩ ቶሎ ኢየሱስ ያድናል። ኢየሱስ ይወዳችኋል። ሌሎች ካላችሁ ነገ ተነጎዳ ብላችሁ የተቀመጣችሁ ካላችሁ ግድ የለም፣ እኔ አበረታታችኋለሁ። ወደዚህ ቦታ ፈጠን ብላችሁ ፈጠን እያላችሁ ሌሎች ካላችሁ እጃችሁን አሳዩ። ቶሎ እናት እኔ ኢየሱስ ጌታ ነው። ሌሎችም ካላችሁ ኢየሱስ ያድናል። እዚህ ካርጋችሁ ጸልዩ። አለጋ ተጸልያላችሁ። እየጸለይ መምጣት የምትፈልጉ ካላችሁ ከውስጥ መምጣት ትችላላችሁ። እኔ የምለው ከኔ በኋላ ትላላችሁ። እግዚአብሔር ሆይ እኔ ኃጢአተኛና በደለኛ ነኝ። ዛሬ ወደ አንተ መጥቻለሁ። ዓለምን እክዳለሁ፣ ሰይጣንን እክዳለሁ፣ ስራውን እክዳለሁ፣ ኃጢአትን እክዳለሁ፣ ስራውን እክዳለሁ፣ ክፉን እክዳለሁ፣ ዛሬን እክዳለሁ። ኢየሱስ አባቴ አምላኬ አድርጌ እቀበልሃለሁ። አንተ እውነተኛ አባት ነህ። ኢየሱስ ጌታ ነህ። ኢየሱስ ጌታ ነህ። ኢየሱስ አባቴ ነህ። ዛሬ ወደ አንተ መጥቻለሁ። ተቀበለኝ። አሜን። ሁላችንም ልጆቻችንን ዘርግተናችሁ ጸሎት እንጸልያለን። ሁሉም ሰው እጁን ዘርጋ። በኢየሱስ ክርስቶስ ስም ጸለይኩ። መርገም ይመታ። በእግዚአብሔር ቤት እንዳይጸኑ የሚያደርግና የሚያስፈራራ ምንም ነገር ቢኖር ከዚህ ማታ ጀምሮ ከየህይወታቸው ላይ ይቆረጥላቸው። አቤቱ ለአንተ አሳልፈን ሰጠን። በእግዚአብሔር ቤት የጸኑ